ሰላም ሰላም ማይ ፋሚሊ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እና ነገ ሞባይል ነው ኢድ ሙባረክ ማለት እፈልጋለሁ። ከሀገር ውጭ ያላችሁም ከሀገር ውስጥ ያላችሁ እንኳን አደረሳችሁ ኢድ ሙባረክ። እኔ ውዶች እህቶቼ፣ ወንድሞቼ፣ ሁሉም እናቶቼ የሆናችሁ እንኳን አደረሳችሁ ኢድ ሙባረክ። እና እንዴት ናችሁ? ሰላም ናችሁ አላችሁ? ሁላችሁም አላችሁ? ጨረቃ ፋሚሊ እኔም አለው እግዚአብሔር ይመስገን ደህና ነኝ። ትናንትና የሆነ በድምጤ ቪዲዮ ሰርቼ ነበረና ሁላችሁም ቴንኪው ማለት እፈልጋለሁ። ሼር ስታረጉልኝ የነበራችሁ በእውነት በርቺ ስሪ ያላችሁኝ የነበራችሁ ሁላችሁም አመሰግናለሁ ማለት እፈልጋለሁ። እኔ ውዶች ቴንኪው እውነት እንደዚህም አልጠበቅኩም ነበር። ብዙ ቅና የለኝምና ገና ነው ገና እየለመደን ነው። ኢንሻአላህ ይለመዳል። እና ሁላችሁም ቴንኪው አመሰግናለሁ ማለት እፈልጋለሁ የኔ ውዶች። እና ትናንትናሙ ቡራና የሚመጣው ነበር። ትናንትና መጡ። ትንሽ ቪዲዮ ቆይቶብን ነበር። ትናንትና ያለን ነበር እና ይሄን ለማንኛውም መጡ። ደስ የሚል ነገር ነው ይዞ የመጡ ጥያቄ ምናምን ነበራቸው። ጥያቄም ተጠየቁ፣ ተመላለሱ፣ ከዛ አለቀ። እና ብዙ ትምህርት አለ እዛ ውስጥ በደንብ ካዳመጠን እግዚአብሔርን በጣም ብዙ ትምህርት አለ። ሲጀምር እነሱ የሚሰሩ ቪዲዮ ማለት ነው በጣም ብዙ ትምህርት አለ። ብሩክና የሚሰሩ ቪዲዮ በጣም ብዙ ትምህርት እንማራለን በእውነት። እና የሆነ ትዕግስት አስፈላጊ ነው። ትዕግስት ያለው ሰው ያስበበት ቦታ ይደርሳል ማለት ነው በእውነት። እና በጣም ደስ የሚል ነበረ። የሆነ ነገር አለማቸኮል በትዕግስት የሆነ ነገር በቃ ይሄ የኔ ነው ብለሽ ስትጠብቂ ያንቺ ሲሆን በጣም ነው የሚያስደስተው በእውነት እግዚአብሔርን። እና ብሩኬ የሚያስበው አይሚ የኔ ናት፣ አይሚዬ የምታስበው ብሩኬ የኔ ነው። በቃ እውነቱ የእሷ ነው የእሱ ነው። እና እግዚአብሔር ይመስገን እዚህ ላይ ደረሱ። ፈጣሪ ይጠብቃቸው። ትልቅ ላይ ደርሶ እነሱን እኛ ማየት እንፈልጋለን እነሱ ማለት ነው። እና በጣም ደስ የሚል ነበረ በእውነት። ለረጅም ጊዜ እሷም ይዛ እሱም እንደዛና በጣም ደስ የሚል ነበርና ትዕግስት ካለን ብዙ ቦታ ብዙ ያስበንበት ቦታ እንደርሳለን ማለት ነው። እግዚአብሔርን ደስ የሚል ነውና እንጃ እኔ አላቅም ብቻ የነሱ ወርቼ መጨረስ አልችልም። ፈጣሪ ጠብቃቸው ባሉበትና ደስ ይላል። እንደዚህ አይነት የሆነ ቆይተ ይሄ ልጅ የኔ ነው እቺ ልጅ የኔ ናት የተባባሉ ውስጣችሁ ነው በውስጣችሁ ነው። እና ይኸው እሱም ውስጡ ያለ አወጥቶ ተናገረ፣ እሷም ተናገረችና በጣም ደስ ይላል በእውነት። እንደዚህ አይነት ትዕግስት ይኖራል የሆነ ነገር በቃ በትዕግስት ብንጠብቀ አሪፍ ነው ብዬ አስባለሁና እና ለማንኛውም ብዙ ትምህርት አለ፣ ብዙ ትምህርት ተምረናል ከነሱ። ፈጣሪ ይጠብቃቸው፣ ትልቅ ደረጃ ላይ ይድረሱ። እኛ የነሱ ደስታን የምንፈልገው ሁልጊዜ ማለት ነው። እና እግዚአብሔርን ብሩኬና ሀይሚ በቃ ትልቅ ላይ ደርሶ ትልቅ ደረጃ ላይ ደርሶ ማየት ነው የምንፈልገው። ሁላችንም ታውቃላችሁና እነሱ ያለን ቦታ ሁላችሁም ታውቃላችሁ። እና እንደዚህ ማለት እፈልጋለሁ። ሁላችሁም በርቱ እኔ ውዶች፣ አመሰግናለሁ። ቴንክ ማለት እፈልጋለሁ።